በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዕለቱ ወንጌል የማቴዎስ ወንጌል ምዕራፍ 6 ከቁጥር 19 እስከ ፍጻሜ። ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት ልብህ ደግሞ በዚያ ይሆናልና። የሰውነት መብራት ዓይንህ ናት። ዓይንህ ከእንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል። እንግዲህ በእናንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ? ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ እላችኋለሁ፣ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማይ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚቻለው ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉምም። ነገር ግን እላችኋለሁ ሰሎሞንስ እንኳ በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳር ሳር እንዲሁ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት! እንግዲህ ምን እንላለን? ምን እንበላለን? ምንስ እንጠጣለን? ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋልና። ስለ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። በማቴዎስ ወንጌል ምዕራፍ 6 ከቁጥር 19 እስከ ፍጻሜ ባነበብነው ክፍል ብልና ዝገት የማያጠፋው የሰማዩን ነገር ማሰብ እንደሚገባን፣ ስለ ነፍስ መስራት እንደሚያስፈልግ ያስተምረናል። ምክንያቱም የምድር ሀብት በምድር ስለሚቀር ብልና ዝገት የሚያጠፋው ሌባ የሚሰርቀው መሆኑን አስተምሮናል። ይህንን በመሰብሰብ ጊዜያችንን እንዳናባክን የተሰጠንን የሕይወት መንገድ በጨለማ እንዳንቀይር በምድራዊ ነገር ላይ ብቻ ተስፋ ማድረግ ከንቱ መሆኑን ያስረዳናል። ትተነው ለምንሄድ ነገር ሁሉ ነገራችንን መስጠት እንደሌለብን ያስተምረናል። የሰማይ መዝገብ ግን አለ በምጽዋት በጾም በጸሎትና በበጎ ምግባር የምናከማቸው ሀብት ግን በሰማይ አባታችን ዘንድ ይቀመጥልናል። ዋጋችን በእዚያ ይሰጠናል። ምክንያቱም ለማንም የማይደፈር ዘላለማዊ ርስት ስለሆነ የምናከማቸው። የልብ መገኛ አለ። አዎ መዝገብህ ባለበት፣ ገንዘብህ ባለበት፣
ቤትህ ባለበት፣ መኪናህ፣ ንብረትህ ሁሉ ባለበት ልብህ ደግሞ በዚያ ይኖራልና ልባችን ከምድራዊ ጭንቀት ወጥቶ ወደ ሰማያዊው እንዲያይ ይጋብዘናል። ስለዚህ የአይን ብርሃንና የጌታ ምርጫ ደግሞ እዚህ ላይ አይን የሰውነት መብራት ናት አለን። እዚህ ጋር አይን የተባለው ልቡና ነው። ልቡናችን በምቀኝነት በስስትና በክፉ ነገር ካልጨለመ በስተቀር መላው ሕይወታችን ብሩህ ይሆንልናል፣ የበራ ይሆንልናል። ከኛም አልፈን ለሌሎች ብርሃን እንሆናለን። ለሁለት ጌቶች መገዛትም እንደማይቻል እግዚአብሔርንና ገንዘብን በአንድነት ማምለክ ፈጽሞ የማይቻል እንደሆነ ያሳየናል። ገንዘብ አገልጋይ እንጂ ጌታ መሆን የለበትም። ሰዎች ተስማምተው በፈጠሩት ነገር ላይ ተገዢዎች ሊሆኑ አይገባም። ለገንዘብ የምንገዛ ከሆነ የጭንቀት፣ የሰይጣን፣ የዓለም ባሪያዎች ሆነናል ማለት ነው። ስለዚህ አትጨነቁ ደግሞ ይለናል። እንግዲህ አሁን እዚህ ላይ የምንመለከተው የእግዚአብሔርን እንክብካቤ ነው። ከምግብና ከልብስ በላይ መሆናችንን ያሳየናል። ሰውነት ከምግብ አካልም ከልብስ ይበልጣል። እነዚህን የሰጠ አምላክ የዕለት ጉርሳችንንና የዓመት ልብሳችንን እንደማይነሳን ማመን እንደሚገባን ይገልጽልናል። የአዕዋፎችና የአበባዎችን ምሳሌ ደግሞ አስቀምጦልናል። የማይዘሩትን አዕዋፍና የማይፈትሉትን የአበባዎች ውበት በማሳየት ከእነሱ በላይ የምንበልጠውን እኛን እግዚአብሔር እንዴት እንደማይረሳን ይነግረናል። በዚህ ነግሮም ብቻ ዝም አላለም። መፍትሄውን ሁሉ አስቀምጦልናል። አስቀድማችሁ አለ የእግዚአብሔርን መንግሥትና ጽድቁን እሹ፣ ይህም ሁሉ ይጨመርላችኋል። ዋናው የእኛ ግባችን መሆን ያለበት መንግሥተ ሰማያት ነው። ክርስቶስ ነው ግባችን መሆን ያለበት። ምድራዊ ፍላጎት በእግዚአብሔር ፈቃድ ሊሟላ የሚችል ነገር ነው። ቀላል ነው። በመጀመሪያ መንግሥቱንና ጽድቁን እሹ የሚለው በቁጥር 33 ላይ እግዚአብሔርን ካገኘን በኋላ የሁሉ ባለቤት የሁሉ አስገኝ እርሱ ስለሆነ ሌላው ሁሉ ይጨመርላችኋል። በመጀመሪያ ግን እኔ ጋኑ፣ እኔን አግኙኝ፣ እኔን ተከተሉኝ። ብርሃን ወጥቶላችሁ ሳለ በብርሃኑ ተመላለሱ። ከዛ ሌላው ሁሉ ይሰጣችኋል፣ ይጨመርላችኋል ብሎ መፍትሄውን ነግሮናል። በመጨረሻም ዛሬን መኖር እንዳለብን ለነገ አትጨነቁ አለ በቁጥር 34 ላይ። የነገው ጭንቀት ለራሱ ይበቃዋል። ዛሬን ግን በጸሎትና በምስጋና መኖር ይገባል። እግዚአብሔር ቀናትን የሚሰጥ ለንስሐ ነው። ልጅ እንድንወልድ፣ መኪና እንድንገዛ፣ ቤት እንድንሰራ ያ አይደለም የእግዚአብሔር ዓላማው። በዋናነት የእግዚአብሔር ፍላጎቱ ከእርሱ ጋር እንድንኖር፣ ከእርሱ ጋር መኖር የሚያስችለንን ጊዜ ነው የሚሰጠን። አጥፍተንም ከሆነ ተጸጽተን ወደ እርሱ እንድንመለስ ጊዜ ይሰጠናል፣ እየሰጠንም ነው። ለዚህ ነው ዛሬ የተሰጠን በቃ በጸሎትና በምስጋና ስለ ዛሬ ማመስገን እንደሚገባን። ለዛ ነው ዛሬን መኖር የሚለን። ከዛም መታመን፣ ጭንቀት ቁመታችንን አንድ ክንድ አይጨምርልንም፣ ይልቁንም ሰላማችንን ይነሳናል። እግዚአብሔር የለም፣ እግዚአብሔርማ ቢኖር ከዚህ ሁሉ ችግር ይገላግለኝ ነበር ወደሚል የምንፍቅና ሐሳብ ይወስደናል። ስለዚህ ሁሉን ለፈጣሪ መስጠት፣ አሳልፎ መስጠት ቅዱስ ጴጥሮስ እንደተናገረ በአንደኛ መልእክቱ ምዕራፍ 5 ቁጥር 7 ላይ ስለ እናንተ የሚያስብ አምላክ አለና
የሚያስጨንቃችሁን ነገር ሁሉ በእርሱ ላይ ጣሉት እንዳለ ስለ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። የዕለቱ ወንጌል የማቴዎስ ወንጌል ምዕራፍ 6 ከቁጥር 19 እስከ ፍጻሜው ያስተማረን የገሰጸን ልዑል እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።